ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ሁሉ ሰላም፣ እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ኦርቶዶክስ ተዋህዶ ክርስቲያን የሆናችሁ እንኳን ለእመቤታችን ለቅድስት ድንግል ማርያም በጉጉት ለምንጠብቃት ለፍልሰታ ጾም አደረሳችሁ አደረሰን፣ አሜን። እግዚአብሔር ይመስገን ለዚህ ያደረሰን አምላክ። ስደት ያለነው ደግሞ ወደ ሀገራችን ገብተን በደጀ ሰላሟ ቆመን የምናስቀድስበት ቀን እግዚአብሔር ይርዳን ማለት ነው። የልባችንን መሻት ይፈጽምልን። እንዴት ናችሁ? ደህና ናችሁ ወይ? አላሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም የገረመኝን ነገር ልነግራችሁ ነው ማለት ነው ውዶቼ። ምንድን ነው መሰላችሁ የገረመኝ? እዚህ ሀገር ከመጣሁ በነገራችን ላይ ማለት ነው 1 አመት ነው 3 አመት ሊሆነኝ ነው 3 አመት ሊሆነኝ ነው ማለት ነው። ከወራቶች በኋላ በቃ 3 አመት ይሆነኛል ማለት ነው። 2 አመት ከምናምን ሆኖኛል በቃ። ለማንኛውም ያው 3 አመቴ እየተቃረበ ነው ማለት ነው። እና በዚህ 3 አመት እየተቃረበ ባለሁበት ሰዓት አንድም ኢትዮጵያዊ አግኝቼ አላውቅም ማለት ነው። እና ሴትዮን ሁሌ ጠይቃታለሁ፣ ኢትዮጵያዊ የለም እዚህ ሰፈር ምናምን እላታለሁ። እና ሌላ ዜጋ ነው። እዚህም የኛ ቤተሰብ ያው አንድ አይነት አያመጡም፣ ሌላ ነው የሚያመጡት። እና አንድ ጎረቤታችን የሆነች ኢትዮጵያዊ መጣች ምናምን አለችኝና ሴትዮዬ ጎረቤት ናትና ሴትዮዋ እዚህ ትመጣለች፣ ብዙ ጊዜ ትመጣለች። ሴትዮዋ ጓደኛም ነገር ናት መሰለኝ፣ ያው ዞሮ ትመጣለች፣ ጎረቤት ነው። እና አዲስ ስለሆነች አንዳንድ ነገር እንድትነግሪያት ምናምን ይሏትና ኢትዮጵያ እዚህ ኢትዮጵያዊ ልጅ ያለች አንቺም ኢትዮጵያ ያፈልጋል ስቲ ያልነበረ ለሷም አንዳንድ ነገር የለን አንቺም ነይ እና ተዋወቂያት ምናምን ብላ ትነግራታለች ማለት ነው። ለእኔም ትነግረኛ ሴትዮ ኢትዮጵያ መታለች፣ ቆይ ትመጣለች ወይ ነው ወስድሽና አንዳንድ ነገር ትነግሪላታለች በዛው ምናምን ትላታለች። ና በስልክ ነው የሚያወሩት። ያው ብዙ ጊዜ ያው አዲስ ስንሆን ቋንቋ እንችልም አይደለ? በስልክ በትራንዚት እሷ በአረበኛ ወደ አማርኛ፣ ያችኛዋ ደግሞ ያው በምታውቀው ቋንቋ ማለት ነው። አልነግራችሁም ይሄንን። በጣም ያናደደኝም ነገር የተገረምኩበትም ነገር ስለሆነ ነውና ትነግራታለች። ከዛ ምን ትላታለች ልጅቷ ብሄሯ ምንድነው? እኔ ጋር ከመምጣቷ በፊት ብሄሯን ጠይቂያት ከዛ በኋላ ትተዋወቀኛለች ምናምን ትላለች። እና ሴትዮዋ ግርሟት ደውላለች። ሴትዮዬ እንደዚህ ነው አለች። ምንድነው ምናምን ስትለኝ፣ ምንድነሽ ስትለኝ፣ እኔ ሴትዮ ማለት ምንድነሽ? እኔ ኢትዮጵያዊ ነኝ፣ ሌላ ነገር የማውቀው ነገር የለም አልኳት ማለት ነው። ከዛው ማለት ነው እኔ ሌላ የማውቀው ነገር የለኝም፣ ኢትዮጵያዊ መሆኔን ነው የማውቀው፣ ሌላ ነገር እኔ ምንም እንትን አልልም ምናምን ስላት፣ አይ እኔ ምን አውቃለሁ፣ አይ እንደዛ ከሆነ በቃ ላንግባባ እንችላለን፣ ተይው እንደውም አልፈልግም አልሄድም አልኩ ማለት ነው። እና ግን ምን ሆናችሁ ነው እዚህ ስትመጡ የምትቀባጥሩ ልጆች? ግን በሰላማችሁ ነው? እውነት ይሄ የህመም ነው እንጂ የጤና ነው ብዬ አላስብም። ምክንያቱም እንደው ከኢትዮጵያ እዚህ እንኳን ስትመጡ ምን አለ እኔ ልጅቷና እኔ እኮ ተመሳሳይ በብሄር ማለት እንግዲህ በብሄር በሚባለውም ደረጃ ተመሳሳይ ነን። ግን እኔ ስላናደደችኝ አላቅም በቃ እንደውም አልፈልግም መተዋወቅም ምናምን አንዳንድ ነገር የለኝ ስትለኝ ሴትዮ አላቅም በቃ አልሄድም እንደውም ታይው ትችዋለሁ አልኳት ማለት ነው። በጣም ነው የምናደደው እኔ እንደዚህ ሲሉ፣ እንደው ብዙ ጊዜ እንደዚህ ሲሉ እናደዳለሁ። ና እንደው ምን እየነካችሁ ነው ግን እዚህ ስትመጡ? በሄሬ እንዲህ ነኝ፣ ኦሮሞ ነኝ፣ አማር ትግሬ ነኝ፣ እንደው ያማችኋል እንዴ? ኧረ በመድኃኒዓለም ኧረ እየሰራን እንብላበት ተው። ግን በጣም የሚገርመው እኮ ማለት ነው እኔ በጣም ጓጉቼ ነበር ስላችሁ በቃ ኢትዮጵያ ማግኘት አግኝቶ ማውራት በራሱ በቃ ይሆናል አይደል እንትን ብዬ ነበረ። ግን በዛ ስትል በጣም ተናደርኩ። በቃ ወይ ብቸኝነት ነው። ኧረ በስማ እና በጣም ከባድ ነው። እንደዚህ ለምን ትበላላችሁ? እዚህ ስትመጡ አዲሶች በተለይ ደግሞ ምን አገባችሁ? ብሄር ቆጠራ ነው እንደ የመጣሽው እያንዳንድሽ ለመስራት አይደለም? ሰርታችሁ አትለወጡም አርፋችሁ? ለምንድን ነው እንደዚህ የምትሉት? ልቦና ይስጣችሁ እውነት እግዚአብሔር አምላክ። ሌላ ምን ይባላል? ይሄ በጣም ከባድ ነገር እና ወዶችዬ እንደዚህ አታድርጉ፣ ጥሩ አይደለም። እንደዚህ አይባልም ማለት ነው። በተለይ አዲስ መጣችሁ ማዳም ቤት የምትሰሩ ልጆች እንደዚህ ነኝ አትበሉ። ለእናንተም ጥሩ አይደለም ለበኋላ ማለት ነው። በቃ እነሱ አንድ ነገር ካዩ ማጣራት ስለሚወዱ ከባድ ነው ማለት ነው። ስለዚህ እንደዚህ የምታደርጉ ልጆች ተጠንቀቁ። እዚህም የመጣችሁ ለመምጣት የሚያሰባችሁ
ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ውዶች። እወዳችኋለሁኝ። ሁላችሁም ከብሔር የነጻችሁን እውነት ማለት በቃ ኢትዮጵያዊ ሆኖ እላለሁ ማለት ነው። እና ወዳችኋለሁ። መልካም ጊዜ ይሆንላችሁ። እግዚአብሔር አምላክ አንድ ያድርገን። ወዳችኋለሁ።